ስር ነው የመታው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም እንዴት ናችሁ? ውዴ ዳኛ ይታይ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? ሳምንታችሁ እንዴት ነበር? በባለፈው ሳምንት የነበረውን ፕሮግራም ተከታትላችኋል። እርግጠኛ ነኝ ጥሩ ትምህርት እንዳገኛችሁ። እንግዲህ ይህንን ፕሮግራም ወደ እናንተ አዘጋጅቼ የማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። እንግዲህ ከኔ በስተቀር ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንደሚታወቀው እንግዲህ ዳኛ ይታይ ፕሮግራም ለረጅም ጊዜ ወደ እናንተ ወደ ውድ ተመልካቾች የተለያዩ የህግ ርዕሰ ጉዳዮችን እያነሳን ስናቀርብላችሁ ቆይተናል። አሁን ደግሞ እስቲ ወጣ ብለን ይሄ ፕሮግራም በማህበረሰቡ ዘንድ ምን አይነት በጎ ተጽዕኖን አሳደረ፣ እንዴትስ ይመለከቱታል፣ የህግ ቆታቸውንስ ሰፋ አድርጓል የሚለውን ከተለያዩ ማህበረሰብ ክፍሎች ጋር አስተያየት የምንቀበልበት ሲዝን ላይ ደርሰናል። እንግዲህ ዛሬ ችሎት የለንም። ስለነበረን ቆይታ እስከዛሬ ሳቀርብላችሁ ስለነበረው ፕሮግራም ማህበረሰቡ ምን ይላል የሚለውን ወጣ ብለን የተለያዩ ክፍሎችን አስተያየት የምንቀበልበት ምዕራፍ ላይ ነው ያለነው። ስለዚህ ዛሬም ወጣ ብዬ ለተወሰነ ሳምንታት ማህበረሰቡ ምን ይላል ስለ ዳኛ ይታይ ፕሮግራም ምን በጎ ተጽዕኖ ሳሳደረ፣ የህግ እውቀታቸው ሰፋ ብሏል የሚለውን ለቀጣይ ምን አይነት የህግ ክርክሮችን አካተን ወደ እናንተ ወደ ውድ ተመልካቾች እናቅርብ የሚለውን አስተያየት የምቀበልበት ሲዝን ላይ ነው ያለሁት። እንግዲህ ወጣ ብዬ አስተያየት እቀበላለሁኝ። ተከተሉኝ። መልካም ቆይታ። ስር ነው የመታው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም እንዴት ነሽ? እንዴት አናግሪኛለሽ? አናግሪሻለሁ። ታውቂኛለሽ? አቅሻለሁ። ይታይ ዳኛ ይታይ። እሺ አመሰግናለሁ። እንግዲህ አሁን ዳኛ ይታይ ፕሮግራም በማህበረሰቡ ዘንድ ምን አይነት በጎ ተጽዕኖ እንዳሳደረ፣ አስተማሪነቱስ ምን ያህል ነው የሚለውን፣ ወደፊትስ ደግሞ ምን አይነት ፕሮግራሞች ይካተቱ የሚለውን ዞር ዞር እያልኩኝ ማህበረሰቦችን እየጠየቅኩ ነውና ፍቃድሽ ስለሆነ አመሰግናለሁ። እስኪ ስለ ዳኛ ይታይ ፕሮግራም አውሪኝ ትንሽ። ምን አይነት ፕሮግራሞችን አይተሻል? በጎ ተጽዕኖ እንዴት ነው? አስተማሪ ነው ወይ? ወደፊትስ ምን አይነት ፕሮግራሞች እንዲካተቱ ትፈልጊያለሽ? አው የይታይ ዳኛ ፕሮግራም በጣም ቆንጆ ነው። በጣም እከታተላለሁ። እንደውም ከሌሎች የበለጠ እሱ ነው ጠብቄ የምከታተለው እና የይታይ ዳኛ በጣም ከሚገርመኝ ነገር ማለት ነው የሆነ ስለ ስጋ ቤት የፍየል ስጋ ፈልጋ የበግ ስጋ ይሸጣላ ሰውዬ ያታለላትና እሱ ላይ የወሰነው ውሳኔ በጣም ደስ ይለኛል። ሰው ይማርበታል ብዬ አስባለሁ። ታዲያ እርሶን የከሰሱኝ ከስጋው ላይ ቀንሰው ቀምሰው አጣጥመው እንዴት ይሆናል? ቆይ እርሶ ተራ አልደረሰም፣ ገና ነው። ተራዎት ሲደርስ እድል እሰጥዎታለሁ። ክቡር ፍርድ ቤት፣ እኔ የፍየል ስጋና የበግ ስጋ መለየት የሚያቅተኝ ሰው አይደለሁም። እሱ ለመሸወድ ሞከረ እንጂ የፍየል ስጋና የበግ ስጋ እንኳን እኔ ማንም ሰው ይለያል። በሽታም በእይታም መለየት የሚቻል ነው። እኔም ከልጅነቴም ጀምሮ አባቴ ከብት የሚያረባ ፍየልና በግ ያለው ሰው ነው። እኔም ከብት ጋር ያደኩ ሰው ነኝና ከብትን እንደዚህ የከብት ስጋ መለየት የሚያቅተኝ ሰውም አይደለሁም። ስለዚህ ስጋውንም ትንሽ ቆረጠች ተቀንሶብኛል የሚለውም ላቱን ነው፣ ለሽታ ያህል ነው። ከላቱ ላይ ሲጀመር የፍየል ስጋና የበግ ስጋ ላቱም ያስታውቃል እና ትንሽ ነው ለሽታ እንትን ያለው። የሱንም ደግሞ ድርሻውን የቆረጥኩበትን እና ልክፈል ብየዋለሁ። አልቀበልም ያለኝ እሱ ነው። ስለዚህ ግለሰቡ እንዲሁ የበግ ስጋና የፍየል ስጋ ለማያቅ ሰው ካልሆነ በስተቀር እኔ ሊያታለለኝም አይችልም እና እኔ ይሄ በትክክል ያረጋገጥኩት ነገር ስለሆነ ያወጣሁትን 88,000 ብር የትራንስፖርት የመለስኩበትን አስቦ 89,000 ብሬን ሊመልስልኝ ይገባል። ይሄንንም በክብር ጠይቄዋለሁኝ። ሁለተኛ ደግሞ ስለ ትምህርት ቤት የባለት እናት ወላጅ ልጇን ከትምህርት ቤት አስቀርታ መምህር የከሰሰበትን
እና ለካ መምህርም ለተማሪዎች እንደሚያስብ ግንዛቤ ኖሬል የሚያስብ አይመስለኝም ነበር። ወላጅ ብቻ ከወላጅ የበለጠ እንደሚያስብ ይሄን ተገንዝቤያለሁ። የማታ ወርቅ በትምህርት ቤታችን በጣም አሉ ከሚባሉ ጎበዝ ተማሪዎች አንዷ ናት። ከክፍሏን ብቻም አይደለም ከሁሉም ሴክሽን አንደኛ ነው የምትወጣው። ይቺ ልጅ የነገ ትልቅ ተስፋ ያላት ልጅ ናት። ነገር ግን እሷን ከትምህርት ቤት አስቀርተው የወደፊት ህይወቷን ነው እያጨለሙ ያሉት። ይሄ በህግም የማይደገፍ ስለሆነ ወንድም ይሁን ሴት የመማር መብት እያለው ከትምህርት ቤት ማስቀረታቸው አግባብ ስላልሆነ የማታ ወርቅን ወደ ትምህርት ቤት እንድትመለስ እንዲደረግልን ፍርድ ቤቱ እንዲወስንልን ነው እዚህ የመጣ። ተከሳሾች ለምንድን ነው ልጃችሁን ከትምህርት ገበታዋ እንድትቀር ያደረጋችሁት? እንዴ ልጅ መስላይ በልጅ መብት የለኝ ወላጅ ነኝ እኮ ወይስ ትምህርት ቤቱ ነው መብት ያለው? እኔ አይደለሁም እንዴ ማበላት ማጠጣት? ጥያቄውን በቀጥታ ይመልሱ። ለምንድን ነው ከትምህርት ገበታዋ እንድታቋርጥ ያደረጋችሁት ነው የሚለው ጥያቄ። እሱን በስነ ስርዓት ይመልሱልኝ በቀጥታ። ድሮም እኔ ያስገባዋት ትምህርት ቤት ማንበብ መጻፍ እስከምትችል ድረስ ነው። ይሄው እሱን ጨርሳ 5ኛ ክፍል ገብታለች። አሁን ታዲያ እዚህ ወዲያ ምን ያስፈልጋታል? ነገ ስታገባ ማቋረጧ መቼ ይቀራል? ሲያገቡ ሁሉም አይደል የሚያቋርጡት? ምን አዲስ ነገር አለ በኛ ላይ? ከዚያ በኋላ ለኔ ምን ታደርግልኛለች? ከዚህ በኋላ ግን እናቷን ብታግዝ አይሻልም? በቃ ማለት ነው ትምህርቷን ከ5ኛ ክፍል ጨረሰች ማለት ነው እንዴ? ሴት ልጅ ቤተሰቦቿን ካላገዘች ምን ጥቅም አላት? እናቷ እየደከመች ነው። በዚህ ላይ ያማታል። እንጨት ማን ይልቀም? ውሃ ማን ይቅዳ? ላሞቹን ማን ይለብ? ቅዳሜ ገበያስ ማን ይሂድ? እኔን አትሉ ወይስ ወንድሟን? ሶስተኛ ደግሞ የውርስ የቤት ክርክር እሱ ነገር ላይ በረንብ ቢሰራበት አሁን ብቀጥይበት ማለት ብዙ ያልገባቸው ሰዎች ይኖራሉና እንዲገባቸው ብዙ እስከ መጋደል ድረስ ይደርሳሉ በውርስ ነገር። ስለዚህ ህግ እንዳለ ህግ እንደሚፈታ ህግ እንዳለ እንዲያውቁ በረንብ ነገር ብቀጥይበት ደስ ይለኛል። የትኛውንም ነገር ተቸግራም ከሆነ የሚያስፈልጋት ነገር ካለ ምናልባት ልትጠይቀኝ ትችላለች። ገንዘብ ቸግሯት ከሆነ የሚያስፈልጋት ነገር ካለ ስጠኝ ብላ ብትለኝ እኔ ልሰጣት በጭራሽ እኔ አንተ ገንዘብ ተመጽዋች አይደለም ያንተን ገንዘብ አይደለም የምፈልገው። ውርስ ላይ የሱን ብር እኔ የሱን ሳንቲም ልለቃቅም አይደለም እዚህ ጋር የመጣሁት። እዚህ ጋር የውርስ መብት እንዳለኝ ልናገር ነው እና ይሄ ኋላ ቀር የሆነ አስተሳሰብን ነው እዚህ ጋር አባቴ ወደሱ አስተላለፈ። እሱ ደግሞ ይሄንን ነገር እንዳልቀበል ያደረገኝ። በጭራሽ እዚህ አይነት ነገር ላይ እሱ እንዳለው እኔ ትንሽ ሳንቲም ሰጥቶኝ ዞር የሚያደርገኝ ሰው አይደለም። ምክንያቱም ልጅ ነኝ፣ እኔም የአባቴ ልጅ ነኝ። በደም የተገናኘን ከሱ ጋራ በደም የተሳሰረነን። ለዛ ይሄ ውርስ ለኔ ይገባኛል። ወንድ ልጅ አያገባም እንዴ? ወንድ ልጅ ብቻ ነው ስም የሚያስጠራው? ሴት ልጅስ የአባቷን የቤተሰቦቿን ስም አታስጠራም? አንተ አሁን ካለህበት እንደው ደረጃ አባትህ እንደዛ እያሉ አሳድገው እንደተባለው ኑዛዜው ላይ ይሄንን አስፈራው ሊሆን ይችላል። ግን እንደው አንተ አሁን ያለንበት ዘመን ትንሽ ሰለጠነ ነው አይደል እንዴ? ይሄንን ነገር ግንዛቤ ለመውሰድ የሚያዳግተን ጊዜ ላይ አይደለም ያለነው እና ወንድ ልጅ ብቻ ነው ስም የሚያስጠራው፣ ሴት ልጅ ስም አታስጠራም። ወንድ ልጅ ሳያገባም አስተማሪነቱስ ቆንጆ ነው። በደንብ በጣም ቆንጆ ነው እና ብቀጥይበት። እኔ እንደውም ከጎረቤት ጋር ሁሉ ተሰብስበን ያንቺን ፕሮግራም የምናየው ልጆች ሁሉ ያዩታል፣ በጣም ይወድሻል። በዚሁ ቀጥይበት እና ፕሮግራምሽ በጣም ደስ ይላል። እናመሰግንሻለን። ብዙ አስተማሪ ነገሮች አግኝተናል። ቀጥይበት። ይታይ ዳኘ ቴንክ ዩ። አመሰግናለሁ። ሰላም፣ እንዴት ነሽ? ሰላም ነው አለሁልህ። አለን ልታስረ ነው እንደመጣ ይታይ። ታቀኛለህ እንዴ? አዎ አባይ ቴሌቪዥን ላይ አቅሻለሁ። ኦኬ። አይ ላስረህ አይደለም፣ ዝም ብሎ ሰው ይታሰራል እንዴ? አይ ታቀኛለህ? አይ እኔ አላቅህም፣ ግን ልታስሪኝ ነው ስላልክ ነው። ያው ዝም ብሎ ሰው አይታሰርም። እንግዲህ አሁን ዳኛ ይታይ ፕሮግራም በማህበረሰቡ ዘንድ ምን አይነት በጎ ተጽዕኖ አሳደረ? አስተማሪነት ውስጥ እንዴት ነው? ወደፊትስ ምን አይነት የህግ ክርክሮችና ጉዳዮች ይካተቱ የሚለውን ዞር ዞር እያልኩ እየጠየቅኩ ነው የነበረው። አንተም ታቀኛለህ። ስለዚህ ምን አይነት ፕሮግራሞችን አይተሃል? አስተማሪ ነው ወይ? ምን አይነት የህግ ክርክሮችስ ይካተቱ የሚለውን እየጠየቅኩ ነው። እስኪ ያየኸውን ፕሮግራምና አስተማሪነቱን ምን አይነት ሲካተት የሚለውን አስረዳኝ። ብዙ ጊዜ በአባይ ቴሌቪዥን የምታው የፍትሐ ብሔር ነው። የወንጀል ግን ብዙ ሰፋ ብሎ አይታይም። እሱ ቢቀጥል ደስ ይለኛል ብዬ አስባለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ። እሺ ቴንክ ዩ።
ሰላም እንዴት ናችሁ? ሰላም ነው፣ ሰላም ነው። ታቀኛለህ? አዎ አባይ ቲቪ ላይ ያው 2 ሰዓት ከ10 ላይ በጣም አውቀዋለሁ። አስተማሪና በጣም ትምህርት የሚሰጥ ነገር ነውና በጣም አውቀዋለሁ። አንተስ? አባይ ቲቪ ላይ 2 ከ10 ላይ የሚታየው ፕሮግራም ላይ አግኝቻለሁ። ጥሩ እንግዲህ አሁን ዞር እያልኩኝ የዳኛ ይታይ ፕሮግራም በማህበረሰቡ ዘንድ ምን አይነት በጎ ተጽዕኖ አሳደረ? አስተማሪነት ውስጥ እንዴት ነው? በማህበረሰቡ ውስጥ እየተመለከተው ነው ወይ? ወደፊትስ ምን አይነት የህግ ክርክሮችን እናቅርብ የሚለውን እየጠየቅኩ ነው ያለሁትና እስኪ ካያችሁት ፕሮግራም አስተማሪነቱ ምን ያህል ነው? ወደፊትስ ምን አይነት የህግ ክርክሮች ይካተቱ የሚለውን እስኪ ያስረዳኝ። ጥሩ ነው። ይሄ የህዝብን የማስተማር በጣም ጥሩ ነውና እኔ በዚህ ሁሉም ነገር የተካተተ ነውና አካል ጉዳተኞችም አሉና እሱም መካተት ያው የተካተተም ነው። ግን በበለጠ እዛ ላይም ደግሞ ቢካተት ጥሩ ነው ብዬ ነው የምገምተውና አስተማሪ ነው። በጣም ሁሉም ሰው ነው የሚያየው፣ በጉጉት ነው የሚጠብቀውና በጣም ጥሩ ነውና ይበል የሚያሰኝ ስለሆነ እኛ በጣም ደስ ብሎን እያየን ነውና ጥሩ ነው። ስለዚህ አስተማሪ ነው። በጣም አስተማሪ ነው። በጣም የአካል ጉዳተኞች ላይ ይካተት የሚል ነው እኔ በግል የሚያቀርበው። እሱም ቢካተትልኝ ጥሩ ነውና በጣም አስተማሪ ነው። በዚሁ ይቀጥል የሚል ነው። አመሰግናለሁ። እሺ አንተስ? አስተማሪ ነው። በጣም እኛ ማናውቀውን ስለ ህግ ምንነት ጥሩ እንትን አሁን ለምሳሌ ስለ ፍቺ፣ ስለ ውርስ ምናምን ያየሁትም በጣም አስተማሪና ጥሩ ነው ብዬ እገምታለሁ። አንድ ልጅ ወልደናል። ልጁ የአንተ ነው። ስለዚህ አባትነቱን ተቀብለው ቀለብ ይቁረጡልኝ የሚል ክስ ነው፣ ወይም ደግሞ በፍርድ ቤት ይረጋገጥልኝ የሚል ክስ ነው የመጣው። ምን ይላሉ? በሁለታችሁ መካከል ስለነበረው ግንኙነት ያሰ እኔ ግን መጀመሪያ እዚህ እኮ የቀረበችው ፍርድ ቤት ነው እንድትናገር የምፈልገው ነገር የትም ስዞር ነው ያረገዝኩት። አንተ ጥሩ ደግሞ ስላለ አጥንቼ አባትነትን ላረጋግጥ ፈልጌ ነው። ምስክር እኮ አለ፣ ቪዲዮ አለ፣ ፎቶ አለ፣ ጓደኞች አሉ። ምስክር እኮ አለ። ምስክር አስቀምጫለሁ። ለኔ ነው ወደዚህ ማስረዳት ያለባችሁ። ጎን ለጎን አትነጋገሩ። ለኔ ያስረዱኝ። ምን በመካከላችሁ ስለነበረው ግንኙነት ያስረዱኝ። ክቡር ፍርድ ነበራችሁ ግንኙነት? እኔ የተከበርኩ ባለትዳር ነኝ። የ3 ልጆች አባት ነኝ። ባለቤቴም ክፍለ ሀገር ነው የምትኖረው። ትልቅ ስራና ስምና ዝና ያለኝ ሰው ነኝ። ተራ ግንኙነት ነበረን። 1 ዓመት ከምናምን ያህል እንገናኝ ነበር። ከዛ በዘለለ ግን ሌላ ጠንከር ያለ ግንኙነት አልነበረንም። እሷ ያቀረበች ያለችው ሀሳብ ግን ለእኔ ግራ ነው ስለምትለው ነገር ውሸት ነው የተከበረው ፍርድ ቤት። እኔ ራሱ ከወለድኩኝ በኋላ ነው ራሱ ትዳር እንዳለው ያወቅኩት። ውሸታም ባለፈው እኔ ስጠይቅ ምንድነው ለኔ እንደዚህ አይነት ሌላ ቃላቶችን አትጠቀሚ። ክስሽ ላይ ብቻ አተኩረሽ ያለውን ነገር በጥሩ ቃላት አስረጅ። እኔ ሁሉ የተከበረው ፍርድ ቤት እኔ ከ9 ወር እርጉዝ ሆኜ ነው እንደዚህ አይነት ነገር የሰማሁት ማለት ነው። የአባቴ ጓደኛ ነው እንደዚህ ብሎ ይነገረኝ። ከዛ እንደዛ ብዬ ስጠይቀው አይደለም እኛን ለማለየት የተፈጠረ ነገር ነው ምናምን ብሎ እንትን አለፈ። አሁን ደግሞ ከ3 ወር በኋላ ከጠፋ በኋላ እዚህ መጥቶ ያለውን ነገር ያወራል። ልጁ የማነት አለ። ታዲያ ልጁ ለምንድን ነው የተቀበልከው? ይዛኔ አባትነት አምና አይደል እንደ የተቀበልከው? ሲጀመር ጓደኞቹ ራሱ በጣም ነው የሚያውቁ። ኢቨን እንትን የሚከታተለኝ ዶክተር ነርሶቹ ራሱ ሳይቀሩ ነው የሚያውቁት ይህንን ጉዳይ ማለት ነው። ጓደኞቹ ምናምን ታዩ በቃ አብረን ቤታቸው ነው የምናከብረው። ምንም ነገር ሲፈጠር አብረን ነው የምንሄደው። ከሱ ጋር በደንብ ነው የሚያውቁት ጓደኞቹ። በጋራ የምትገናኙት የት ነው? ጓደኞቹ ቤት ነው። ተከራይተን እንኖራለን ምናምን ብሎ ነበረ። ግን ጓደኞቹ ቤትና ሆቴል ነው እንትን የምንለው። ክቡር ፍርድ ቤት የነበረን ተራ ግንኙነት ነው። ትንሽ ልጅ ነች፣ የልጅ እኩያ ነች። እኔ አብሬያ ስከታተላት የነበረው ሰው የለኝም፣ ቤተሰቦቼ ይህን ነገር ከሰሙ አጉሎናል፣ እቸገራለሁ፣ እባክህ እርዳኝ ብላ አታላኝ ነው። እኔም ደግሞ ትልቅ ሰው ነኝ፣ አባት ነኝ፣ አዝኝላት በየዋህነት ነው። የዋህነት እንደዚህ ፍርድ ቤት የሚያስገድር ከሆነ ምን አላውቅም። እኔ ከዚህ በኋላ ልማር ልችል ካልሆነ በቀረ በዛ ክትትልም ስትሄድ አብሬሽ ገንዘብ ስለሌላት ስራ ስለሌላት ይዣት ይሄድ ነበር። ስትወልድም እሺ አባት ቢጠየቃል እኮ አለች። በሰብአዊነት ነው እንደው ሰው የለኝም ስላለች ነው 9 ወር ሙሉ አብረዋት ሆስፒታል የሚመላለሱት ወይም ደግሞ ልጁ ከተወለደ በኋላ ክርስትናም አብረው የቆሙት በሰብአዊነት ነው። ክቡር ፍርድ ቤት ይዋት እስቲ እቺ አሁን ትንሽ ልጅ ነች። ለዚህች ልጅ የሚያዝን ሰው ይኖራል? እኔ ደግሞ ተፈጥሮ ያዛኝ ነኝ፣ ልበሩሩህ ነኝ። ይህንን ደካማ ጎኔን ተጠቅማ ነው እባክህ ያለችኝ። እኔ መጨረሻ ሴራው አልገባኝም ነበር። ለካ አባትነት ድርሻውን ለእኔ ሰጥታ ተቆራጭም እንዳረግ የትም ዞራ የወለደችው ልጅ ለእኔ ለመለጠፍ እንዳሰበች በኋላ ነው የገባኝ።
ምን አይነት የህግ ክርክሮች ይካተቱ? አንተም በጣም ተምረህበታል ወይ? ምን አይነት ወደፊት የህግ ክርክሮች ይካተቱ? የአሰሪና ሰራተኛና የወንዶችና የሴቶች ብቻ ሳይሆን የወንዶችን እንትን ቢካተት የወንዶች ምን ጥቃት ነው? ጥቃት ቢካተት ጥሩ ነው ብዬ ገምታለሁ። ምን በቤት የደረሰብህ ጥቃት አለ? አይ ባይሆንም አንዳንድ ቦታ ላይ የሴቶች ብቻ ቢሆን የወንዶችም ተገቢ ቢሆን ጥሩ ነው ብዬ ገምታለሁ። በጣም እናመሰግናለን። እንግዲህ ያው እውነት ነው እንደተባለው ሴቶች ብቻ አይደለም ወንዶችም በተለያየ መንገድ ተጎጂ የሚሆኑበት ሁኔታዎች ስላሉ ጥሩ ሀሳብ ነው የሰጠን። እሱንም አንድ ላይ በቀጣይ ክፍላችን እናካትታለን። አመሰግናለሁ። አመሰግናለሽ። እሺ እናመሰግናለን። ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። ያውቁኛል? አዎ ፕሮግራም ላይ ስትሰሪ አውቃለሁ። እሺ እንግዲህ ያው የዳኛ ይታይ ፕሮግራም ምን ያህል በማህበረሰቡ ዘንድ አስተማሪ ሆኗል ያው ይታወቃል ወይ? በጎስ ተጽዕኖ አሳድሯል ወይ? በቀጣይ ሲዝናችን ምን አይነት የህግ ክርክሮችን እናካት የሚለውን ዞር ዞር እያልኩ እየጠየቅኩ ነውና ስላወቁኝ አመሰግናለሁ። እስኪ ያዩትን ፕሮግራም አስተማሪነቱንና ቀጣይስ ምን አይነት የህግ ክርክር ይካተት የሚለውን እስኪ ያስረዱኝ። በጣም ደስ የሚል ፕሮግራም ነበር የምታስተላልፊው። አሁን ግን ስለ ህጎች እና ስለ አንዳንድ ነገሮች ቢሰራ ጥሩ ነው ብዬ አምናለሁ እና ህጎችን ምን አይነት አስተማሪ እንደሚሆኑ በተለይ በወንጀልም አይተናዋል። ግን አንዳንድ በበጎ አድራጎነትም በምንም የሚሰራውን ነገር በደንብ ቢሰራ ብዬ አምናለሁ። እስቲ እንደው ካዩት ፕሮግራሞች ውስጥ እስኪ የሚያስታውሱት ካለ? ተሴቶች አይቻለሁ ብዬሻለሁ። ግን እኔ ይታይ ብዬ የማስበው ከባድ ወንጀሎች አንዳንድ በጣም መጥፎ ወንጀሎች የሚሰሩ አሉ፣ ጭካኔ ያለባቸው የተሞላ እነሱ ቢሰራ ጥሩ ነው፣ ለህዝቡ አስተማሪ ይሆናል ብዬ አምናለሁ እና ስለዚህ በጣም በተለይ በህፃናቶች ራሱ በመደፈር ምናምን የሚደረጉ አድሮ እነሱ አሁን ብዙ መፍትሄ የሌላቸው የተደፈረፈነ የነበሩ አሉ። እነሱ በግልጥ ቢሰሩ ለህዝቡ አስተማሪ ሆኖ ይታሰባል ብዬ አምናለሁ። እሺ ስለዚህ አስተማሪ ነው። በርሶ አስተምሮታል፣ በጎ ተጽዕኖ አሳድሯል? አዎ ይሄ በጣም እኔ የሚሰማኝ ነገር ስለነበረ ነው ይሄንን እንዲገለጽ ማድረግ ይፈልኩት እና በተለይ በህፃናቶች የሚደፈር ነገር ይሄ ሁሉም ለህብረተሰቡ ግልጽ ሆኖ ቢቀርብ አስተማሪ ነው ለህዝብ ብዬ አምናለሁ በራሴ በበኩሌ። እሺ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ መልካም ቀን። እንግዲህ እንደ ተመልካቾቻችን ወጣ ብዬ ሰዎችን ማህበረሰቦችን ሳነጋግር ቆይቻለሁ። የዳኛ ይታይ ፕሮግራም እንዴት ነው የሚለውን ነገር እንግዲህ እንደተመለከታችሁት ነው። ምን ያህል ሰው ይመለከተዋል፣ ሰው ውስጥ ምን አይነት በጎ ተጽዕኖ አሳድሯል፣ የሚከታተለው ሰው ምን ያህል ነው የሚለውን ነገር እንግዲህ እንደተመለከታችሁት ነው። ከህዝብ አስተያየቶች አይታችኋል። እንግዲህ የዳኛ ይታይን ፕሮግራም በጣም ሰው እየተከታተለው እንደሆነ ከዚህ ሳምንት የህዝብ አስተያየት ተረድተናል ማለት ነው። እንግዲህ ጥሩ ፕሮግራም እንደሆነ እኔም በደንብ ተረድቻለሁ። በቀጣይ ደግሞ የዛሬ አስተያየት ሰጪዎቻችን ይካተትልን ያሉትንም እያካተትን በሁለተኛ ሲዝናችን የምንቀጥል ነው የሚሆነው። እንግዲህ ሳምንትም የተለያዩ የማህበረሰብ ክፍሎች ምን ይላሉ የሚሉትን ፕሮግራም ነው ይዘንላችሁ የምንቀርበው። ሳምንትም ይሄው ፕሮግራም ነው የሚቀጥለው። የዛሬውን ተመልክተናል። መልካም ቆይታ። ሳምንት እስከምንገናኝ መልካም ሳምንት